ራኪብ ዞር በይ ከተጂ ዞር በይ ና ማውራት አለብን ነው አሁን ዞር በይ ዞር በይ ከተጂ አንተ እሷ ገርባል እኔ ሆኜ ነው ከሱ ጋር እጄን ሰንዝሬ እዚህ እንደው ያላወራሁት እኔ መሳይ ዘካሪያስ ካሜራ ይዤ መጣሁት እኔ እናንተን ላስታርቅ ነው እንድትጣሉ አይደለም በቃ እናንተ ችግራችሁን ፍቱም ዊና በማለት ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ አላችሁልኝ ሁሉ ሰላም ሁሉ መልካም ሁሉ ጤና እንዴት ናችሁ እኔ እግዚአብሔር ይመስገን ደህና ነኝ ሁሉ ሰላም አላችሁልኝ ዛሬ ደስ በሚል ነገር ነው የመጣሁት እንግዲህ ዘኪና ዊና ተጣልተዋል ያኔ ይጣሉት ማለት አያወሩም እስካሁን ሁላኔ በቃ እነሱን ለማስታረቅ ነው ዛሬ የመጣሁት ባይዘዊ እና ዘካሪያስ ጋም ደውያለሁ ዊና ጋም ደውያለሁ ማለት መጣላት ማንንም አይበጅም በሚለው እነሱን ላስታርቅ ነው ባለፈም ላስታርቅ ብዬ ነው ጭራሽ እንትን ያላሉት ያው በነገሮች ታውቃላችሁ የተፈጠረውን ነገር ሁላና እነሱን ለማስታረቅ እንግዲህ ቆፍጠን ብዬ ተነስቻለሁ እግዚአብሔር ይርዳኝ ቢታረቁልኝ ደስ ይለኛል ሁለቱም ጋር ደውዬላችኋለሁ ሁለቱም በተመሳሳይ ሰዓት እየመጣን ነው ብለውኛል እኔ እስከዛ ያው እዚሁ እናንተ ፊት ነው የተጣሉትና እናንተ ፊት ላስታርቅ ብዬ ነው የመጣሁት እስቲ እግዚአብሔር ይርዳኝ እኔ ነው የምለው እና ላይ እንዳይጣሉ ለነገሩ የሚጣሉ አይመስለኝም ያው ላስታርቅ ነው የመጣው ጥላቸው ስለቆየ ታረቃሉ ብዬ አስባለሁ እና አብራችሁኝ ሁኑ እንግዲህ ዘካሪያስ እንደናርጌ ነግሬዋለሁ ልክልኩን እሺ ካለኝ አላቅም ይለኛል ምንም እንትን ሊል አይችልም ቤተሰቦቼ ያው የተጣሉበትን ምክንያት ታውቁታላችሁ በእነ እዩ ምክንያት ነው የተጣሉት እና እነሱ እንግዲህ አሁን ላይ እግዚአብሔር ይመስገን ሁሉም ነገር ተስተካክሏል የነኝም የዘካሪያስና የዊና ነገር ይስተካከላል ብዬ አምናለሁ ደሞ ይስተካከላል እና እህቴ የኔ ወድህት እንኳን ለዚህ በቃሽልኝ ይፋይም እንኳን ደስ ያላችሁ ለታችሁም እና ወዳችኋለሁ ኑሩልኝ አሁን ዘካሪያስና ዊናን እየጠበቅኩ ነው ሁለቱም ደርሰናል ብሎኛል ግን እስካሁን ምንም አይታዩኝም ማናቸው ቀድሞ እንደሚመጡ እናያለን ዘካሪያስ እየመጣ ነው ወረምሳ ምን ሰላም ነው ማይ ሲስተር ኢዝ ሲስተር ሰላም በላቸው ዛሬ ካሜራ ይዤ ነው የጠበቅኩክ የተለመደ ራኪብን ከዚህ በኋላ ለማግኘት ካሜራ እንዳለ አውቀን ነው የምንመጣው ሰላም ቤተሰቦች እንዴት ናችሁ እኛ አለን ይመስገነው ሁሉ ሰላም ሁሉ ጤና አለን ይመስገነው እንግዲህ ያው ራኪብ ለምን እንደፈለገችኝ ባላቀም አሁን ከውኳ ደውላ ነው ያለችኝና እንደው እናንተ ፊት ነው የምጠይቃት ምን ፈልገሽ ደውልሽ ተረጋጋ እንዴ መጀመሪያ ሰላም ተበቃ በቃ እኔ እወዳችኋለሁ በጣም ነው የምወዳችሁ ተረጋጋ ትንሽ ጠብቅ የሆነ ሰው እየጠበቅኩ ነው ከዛ በኋላ እናወራበታለን ማን በቃ ሰው ከነምርሽ የኔ የፈለግሽኝ ምክንያት ነገርኝና የማያስፈልግ ሰው እናገኝ ነው ምን ማለት እኔ ማለበት ማግኘው ሰው ሁለታችንም ማግኘት ያለብን ሰው ማን ምንድነው ወይኔ በስመ መረጋብ ለመጠበቅ አትችልም በቃ አይችልም ይሄ ችኩል ሆነ ልጅ ነው እኔ ራኪት ትሰራልኝ እኮ የራሴ አይደል መሄድ ፈልጋለሁ ምን ቁጭ ብሎ ማል ስራ ነው አለ አንተ እንጂ ጠብቅ በቃ ትንሽ ጠብቅ ከዛ በኋላ አልነግሪኝም ለምን እንደፈለግሽ ያ ሰው ሲመጣ እንትን እንላለን ለምን እንደፈለግሽ አልነግሪኝም አልነግርህም ኦኬሽ መነገር የለብህም አንተ መረገጥ ነው ያለብህ መነገር አይደለም ጭራሽ እንተላላሽ ዘካሪያስ ይረገጥ የምትሉ ይሰቀልና እኔና እሷ መንትያ ስንሆን እኮ በቃ እንደ ታላቅ ምናምን አታየኝም እኮ የወንድ ትንሽ የለም እንደዚህ ወላሂ ለማንኛውም ግን ሁለት ተረጋጋ ዘካሪያስ በቃ ስክን በስንት ጠብቅ ወሬንም ትሄደው እሺ ራኪ ወረ በማርያምሽ ንገሪኝ ምንድነው አይ ጠብቅ ስንት የሚነገር ነገር አለ አይ ቆዩብኝ ምን ሆኖ ነው ደግሞ እኩል ነው እኮ ደውዬላችሁ እኩል ነው ደርሰናል ያላችሁ ምን ብዙ ናችሁ ጋይስ ምን ልታስደርገኝ እንደሆነ አላውቅም ራኪብን እንኳን አላምናትም እኔ የሆነ ሳለ ሲነሽጣት ታስደርገኛለች እስከ ዛሬው ነው እየተበቀለች ማለት ነው ላሰረቀ ነው ጭራሽ ምን ትላላችሁ ይሰረቀ የምትሉ ጠብቅ እንግዲህ እስኪመጡ አልነግርህም የኔ ወንድም
ደህና ነክልኝ እንዴት ነህ? አማን ነው አለ አለሽልኝ አለ እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። ምን ጠብቀው አሳሱን ነው? ኦኬ ሰላም ነው ይላል ተነኛ ቤት እሱ ይፈልገኝ አረ እኔ ነኝ የፈለኳችሁ ሁለታችሁንም። ባለፈው ያው እኔ ፊት ስለተጣላችሁ ማለት እኔ ሆነኝ ያጣላችሁ ብዬ እንትን ልበል ግን እና ዛሬ ማርያምን እርቅ እንድትፈጥሩልኝ ነው የምፈልገው። ሰላም ሁኑ እንዴ ከሱ እንደሚመጣ ለምን ያለገርሽ? ለምን ነግረሃለሁ? ታውቂያለሽ እኔ እና እሱ ያለንበት ነገር እኮ በቃ ችግራችሁ እንድትጨርሱ እኮ ነው። አሁን አንተንም እሱንም የጠራችሁ ችግራችሁ እንድትፈቱ ነው። በማገባ አትግባ ዝም ብለው እሱን እንደምጠራሽ ምናምን ብለን እንትን አትበል። አንደኛ እኔ አንተ መኖርህን ባቅ ጀምር አልመጣም ነው እኔ ማልመጣም ነበር ነገር ቢና ቆይ አይደለም እኔ እኮ አሁን ማለት ነው እንዴ እንድታወሩ አይደለም የጠራችሁ ባይዘው በቃ ሰላም ፍቱ እንዴ እናንተ ሰላም ሁኑልኝ። አንቺ ነሽ ጀምረው እየገባች ችግር ይሆንሽ ስቴፈን ዘጋ ምን ማለት ነው? ያለሽ ራኪ መጀመሪያ ያለሽ እሱ እንደሚመጣ ብትነግሪ ኖሮ እንደማልመጣ ታያለሽ አይደል? ሲቀጥል ማለት እንደዚህ አይነት ነገር ላይ ማለት ዝም ብለሽ እንደርጎ ዝም ጥልቅ ብለሽ አትግቢ። እሺ ሰማሽኛ? ዘካሪያስ ስነስራጠን ያው ልንጣላ አይደለም የመጣ ነው በቃ እንድንታረቅ ነው። እኔ አሁን አንተ እኔን እንደዚህ ዲስሪስፔክት አረከኝ ምናምን አላረከኝ ጉዳይ አይደለም። አይገርመኝም። ለገዛ እህትህ ለእህትህ ሪስፔክት የሌለ ሰው ለሌላ ሰው ሪስፔክት ይኖራል ብዬ ተስፋ አላረግም። ምንም ብትናገር ካንተ የሚጠበቅ ነገር ስለሆነ እኔ የሚገርመኝ ነገር አይደለም። ዝም ብለህ እንደ ቁራ አትጩ። ኧረ ሚናዬ በማርያም እኔ ላስታርቃቸው የመጣሁት እንዴ ዝም ብለህ አትንጣጣ። መጀመሪያ እህትን አክብራት። አንተ አትነግሪኝ ስለ ክብር አንተ ስላልክ አይደለም እኮ ቁጭ ብዬ ሃሁ ብዬ አስተምራለሁ። እኔ ስለ ክብር ላንተ ማለት ነው። አንተዋወቅም እኮ ለዛ እኮ ነው ዘካሪያስ አወኩ እኮ በእግዚአብሔር እንዴ ጭራሽ እኔ እናንተ በማርያም ሚና አወኩ እኮ ጭራሽ አታቀኝ ምናምን ትላለህ እንዴ? ዊናዬ ኧረ በእግዚአብሔር እኔ ላስታርቃችሁ ነው የመጣሁት። ላይቭ ላይ እንደዛ ተናግረሽ ስትወጣ አውቄ ዝም ያልኩም አሉ ይሆናል አይደል? እንደ ትልቅ ሰው እንድናስብ ብዬ ነው። እሺ ምን ታመጣ ነበር? ኧረ ሲጀመር አግኝሽ አንቺ ነሽ እዚህ ያመጣሽ እኮ እኔ ላስታርቃችሁ ነው በቃ። ኧረ እናንተ ችግራችሁን ፍቱ በእግዚአብሔር። እኔ ላስታርቃችሁ ነው የጠራኋችሁ። ምን ሆናችሁ ነው? ሲጀመር ራኪ እኔ አንቺን አክብሬ ነበር የመጣሁት። ዊና እንዴ ኧረ በእግዚአብሔር ዊና በእግዚአብሔር ዊና አራፈን ዝጋ አንተ በእናትህ ቢያከብሽ ኖሮ እኔ እንኳን ጥያቄልኩም እንኳን እሱ አንተ ስነ ስርዓት አይኖርም እንዴ? እኔ ለአሁን እኮ እዚህ ጋር ቆሜ ማውራው ለአንተ ብዬ አይደለም። ከመጀመሪያ ጀምሮ ማለት ነው የቆምኩትም እዚህ ጋር አንተ ስላለህ ምናምን አይደለም። ሲጀምር አንተ እስቲ ወደዛ መጀመሪያ ጥፋተኛ ነህ ማለት አትንኪሽ። ጥፋተኛ ነህ? አዎ ጥፋተኛ አይደለም ልትል ነው ነገር ጥፋቴ ምን ጋር ነው? ጥፋቴ ምን ጋር ነው? ዳር ላይ ቀረ እንደዛ ስታዋክብ ምንም ዳር ላይ አልቀረሁም። ምንም ዳር ላይ አልቀረሁም። ኧረ ዊና በእግዚአብሔር ምን ሆናችሁ ነው? እኔ ለዚህ እኮ አይደለም የጠራኋችሁ እንዴ ምንም ዳር አልቀረውም። እህቴ ራሷን አስከብራለች በራሷ አይታል። ሲጀምር ለአንተ መናገር እዚህ ጋር ስለነሱ ጉዳይ ማንሳት የለብንም። በቃ ስለነሱ ስለነሱ አይደለም ስላንተ ነው ያነሳሁት። አንተ በምታረጋቸው በእያንዳንዱ ነገሮች ውስጥ ዳር ነው የምትቀረው ከዚህ በኋላ ማለት ነው። ሰው ሲቀጥል ዘካሪያስ ያው ካሜራ ይዤ የመጣሁት እኔ እናንተን ላስታርቅ ነው እንድትጣሉ አይደለም። በቃ እናንተ ችግራችሁን ፍቱ። ዊና በማርያም ኧረ ምን ሆናችሁ ነው? አከበርሽኝ፣ አመሰግናለሁ። እኔ ከሱ ጋር የተጣላንበት ምክንያት አለ አይደለ? ከዛ በኋላ ልክ የወንድ ልጅ ባህሪ ባልሆነ መንገድ ላይቭ ላይ መጥቶ ስለኔ መጥፎ ነገር ምናምን ሲያወራ ነበር። ዝም ያው ላይቭ ላይ አትታይ ምናምን ትንሽ ሰው ያይሻል። ወንድ ኮንክ እኮ ነገሩ እኔ እናንተ በምትፈልገኝ ነገር ዲቤት እናድርግ። ስለማንም ይሁን ስለምንም እኔ እናንተ እናወራ። ቅዳንት በማገባ በኩል በዛ ትላለና ነገር ስነግርህ አንተ አሁንም ቢሆን እኔ እንደዚህ የመናገር ሞራሉም ክብሩም የለም። እኔ ስቲል እንደዚህ ቆሜ ማወራ እኔ ራኪን እህቴን ብዬ ነው። እውነት ነው። አንተ የእናት ወድ ጉርጉር አንዱ ቀይ አንዱ ጥቁር እዚህ ጋር መጥተህ የማይሆን ነገር አትናገር እኮ በቃ ተው። እኔ አሁን ይኸውልህ በስርዓት ቆሜ እዚህ ጋር እኔ ሆኜ ነው ያወራው። አሁን ለምትናገሩ ንግግሮች ዋጋ ነው የሚያስከፍልሽ። አንተ እኔ ለአንተ በተናገርኩ ነገር ዋጋ ልከፍል የሚቆጭ ነገር እዚህ ጋር አትናገር። ቆይ እኔ የምጣላ አስታረቃችሁ ለምን እንደምትጣሉ ለምደረሽኝ አንቺ በቃ እንድትታረቁ ነው እና አስቀድመሽ እንደዚህ አይነት ነገር እስኪ አንተ እኔ ላረኩት ነገር ይቆጨኝ። እስኪ አንተ ወንድ ነህ፣ እግዚአብሔር ሱሪ ለብሰሃል። እሱን ታያለሽ። ሱሪ ለብሰሃል አንተ ወንድ ነህ። እኔን እንዲቆጨኝ አድርግ። እዚህ ጋር ማን ወንድ ማን ሴት እንደሆነ እናያለን። እሺ ወንድ መልበስ ሱሪ መልበስ እንደሆነ ቢያንስ አክብረኝ። እሺ አክብረኝ። ቢና እንኳን አከበርሽ እዚህ ጋር ማለት እኔ ሆኜ ነው ከሱ ጋር እጄ ሰንዝሬ እዚህ እንደው ያላወራሁት እኔ ሆኜ ነው። እሺ ምንድነው ምን ማለት ነው? ኧረ በማርያም ምን ላስታረቅ ማለት እነዚህ ሰው ምን ይሆንብኝ ነው? እኔ ራኪ አንተ ይኸውልህ ሰባ አንተ አይደለም እኔ አባቴ መጥቶ አላሳድገኝ
ዘካሪስ ለምን ስነ ስርዓት አትይዝም? እኔ እኮ ላስታርቃችሁ ነው የመጣሁት። ኧረ በማርያም እናንተ ምን ሆናችሁ ነው? ዊና ይኸውልህ ዘካሪስ እኔ የእህቴን አክብሬ ነው የመጣሁት አንተን አይደለም። በቂ አመሰግናለሁ ስላከበርሽኝ እና አንተ አሁን እንደዚህ ሰነዝርብሃለሁ ምናምን የምትለው ነገር ለዚህ ቪዲዮ ካሜራ ምናምን በሌለበት ራኪም በሌለች ጀመር ካሜራውን ነው ተጠቅም ራኪም እንዴ እናንተ ምን ማለት ነው? ሶፊ ነው የተጣላችሁት አይደል? በቃ እኔ ካሜራ ብራክ ሰላም ልትሆኑ ነው አይደል? እንደዚህ አጥፊ ምናምን ብለህ ሰው ሰምቶ ምናምን አይደል? እንደዛ አይደል? ምንድነው ሰው አይስማ። መጀመሪያ ሰው ይሄ ለሰው አትናገር እንደዚህ የምታረገው ነገር ማለት ነው። እኔ አሁን አንተ ለተናገርከኝ ነገር እኔ አሁን እያሰብኩበት ነው ምን እንደማረግ። አራዊና ይበናታችሁ ብራዘር እናንተ እንድትጣሉ ነው እንዴ? ሰው አይስማ ለምታረገው ነገር እንትን አይበልም። ሲቀጥል ይኸውልህ አንተ ከሰው ጋር የምትጣላበት መንገድ ሰላማዊ አይደለም። ካሜራውን አትተን ነው እንድናወራ በቃ እንዴ ሰው ከሰማህ በኋላ ኧረ በእግዚአብሔር እናንተ ለምን ስነ ስርዓት አትይዙም? ሰው ከሰማህ በኋላ እሱ እዚህ ጋር እኔ እንደ ጥፋተኛ እያሳየኝ እሱ እዚህ ጋር እንደ ምኑ ጋር ነው ትክክል? አንተ ምኑ ጋር ነው ትክክል? ሲቆይ ንገረኝ። ዊና በእግዚአብሔር ምኑ ጋር ነው ትክክል? በእግዚአብሔር የትኛው ጋር ነው? ምኑ ጋር ነው ትክክል? ከኤፍሬም ጋር ነው እንደዛ መወገነ አንተ ሲጀመር ከአንተ ያንተ ይሄን ጭንቅላት ስለማያስብ ነው እንጂ ይሄን አርቀ ስለማታስብ ነው እንጂ እኔ ላንተ አማርኛ ይልኝ እኔ ባትጠጋጉ ምንም አልጣመኝም። እኔ እናንተ ወገንኩ ለህያብም ወገንኩ ለማንም ወገንኩ። ኤፍሬም እና ያ ህዝብ እያያቸው ተጋቡ እኮ ተጋባ። እሱም እኮ የመጋባታቸው አስተዋጽኦ እኮ የኔም እኮ አለ። ምን አንተ ተለያዩ የሚለው ነገር ነው አስተዋጽኦ። አብረው አይሁኑ ይለያዩ ተለያዩ ያልከው ነው አስተዋጽኦ። ከዛ በኋላ ብዙ ነገር አውርተናል። ከኤፍሬም ጋር ማውርተናል። እዩ ጋር መጨረሻ ላይ እኮ ይቅርታ ሁላችሁን ተባብለን እዚህ ጋር የመጣው እኔ አንድ ነገር አስረግጬ ስነግርህ ማለት ነው እኔ አንተን አላውቅም፣ ግን በእርግጠኝነት የማውቀውን ስለ አንተ ልንገርህ። በፍጹም ኤፍሬም እና ያ አንድ ላይ እንዲሆኑ ፈልግ ነበር። ያሁንን አላውቅም አትፈልግም ነበረ። በፍጹም አንተ ተደዋውለህ ከያብም ሆነ ከኤፍሬም ጋር ተደዋውለህ እውነት ደስ ብሎኛል እንኳን አትልም እኮ። ያ የተፈጠረበት ምክንያት እኮ ታውቃለህ፣ አንተ ራሱ ታውቃለህ። ነግሬያቸዋለሁ። በቃ እዛ ጋር መሆን የሌለበት ነገር ስለነበረ አልሆነም፣ አይሆንም ብያለሁ። በቃ ዛሬም ነገም ብያለሁ። አንተ በዛ መሀል ገብተህ ግን በዛ መሀል ገብተህ ከኔ ጋር ለማቀሳሰር ከራኪ ጋር እንድንጣላ የምታረገው ነገር ምንም ነገር ነው። በቃ አሁን ያለፈ ነገር ነው እኮ ያወራችሁ ያላችሁ በማርያም በጣም አለፈ እኮ በቃ ጀመረ። ራኪ ለምን የጠራሽ? እሱ ፊት በቃ ለምን ጠራሽ? በቃ ክብር ነው፣ ሰላም እንድትፈጥሩ ነው። ክብር ነው እኔ ፊት መጠራት በጣም ኧረ በማርያም ክብሬ ኧረ ክብር ራኪ አንቺ ነሽ እዚህ ጋር መጥተሽ የምታስኒቅብሽ ፊት ሰላም እንድትፈጥሩ ነው። ለምን ሰላም እንደዚህ ሲጀመር መናገር ነበርሽ። ዊና ይመጣል ብለሽ መናገር ነበረብሽ። አስቀድመሽ ጥቂሽ የነበረው ማለት ለዛ ነበርሽ። ሽጉጥ ይዘህ ልመጣ ነው ዊና መጣስ። ኧረ ዊና በማለት እኔ በቃ አሉ አንተ በቃ ዘካርስ ተው አንተ ዊናም ዘካርስ የሚዱ በቃ አትታረቁ። ጭራሽ እኮ እየጣላችሁ ነው ገና። እኔና እሱ አልጨረስንም እኮ እኔና ዊና አልጨረስንም እኮ ዊና በእግዚአብሔር ፊት ለፊት ተከረክኝ እኮ አንተ አሁን ማድረግ የምትፈልገው ነገር ፊት ለፊት አይደል? ይኸው ፊት ለፊት። ኧረ በገብርኤል ምን ሆናችሁ ነው? ምን ማለት ነው? እኔና እሱ ይልሽ እንደ ወንድ ማውራት ያለብና ፊት ለፊት ነው ያለው። ኧረ በእግዚአብሔር ዘካርስ በእግዚአብሔር በቃ ስነ ስርዓታችሁን ያዙ። ጀመር ይኸውልህ ልንገርህ አንድ ነገር ላስረግጬ ልንገርህ። አንተ የማትሆን ሰው እንደሆነ እነግርሃለሁ። እሺ ዛሬም ነገር አንተ የምትሆን ሰው አይደለም። በቃ እሺ ተውት፣ ተታረቁ፣ ሂዱ በቃ ሂዱ። እኔ አልፈልግም እንዴ በጣም ሰበርከኝ አንተ፣ ልቤን ሰበርከው። ኧረ ዊና በእግዚአብሔር በቃ ዊና አንተ እንኳን ካከበርከኝ ዝም በል አፈን ዝጋ በቃ አንተ ልቤስ ማልሆን ሰው ነኝ፣ ልቤን ሰበርከው። አንተም ሆነ ተገኝተሃል አይደለም እኔ ማለት እንደ ወንድ አወራ። እኔ ይኸውልህ ራሴ ለመቆጣጠር በጣም እየሞከርኩ ነው። በጣም ማን ይኸውልህ እኔ ራሴን ተቆጣጣሪ ነው እያወራሁ ያለሁት። ዊናዬ በቃ ለኔ ስትል ዝም በል እሺ በቃ። ሰው ጋር እንደዚህ በወሬ ለም ሰውና ሰው አታጣላ። ወንድ ሁን አንተ። ኧረ በእግዚአብሔር ነኝ ልጆች። እኔ ራኪ ይኸውልሽ እኔ ምንም ለማድረግ ማለት ራሴን እየተቆጣጠርኩ በቃ በቃ ይቶ ወይስ ከፊት ዞር አድርጊልኝ እሱ በቃ ሂድ። ምን ልትሆን መሆኑን ላሳዩ። ኧረ በእግዚአብሔር ነኝ ልጆች። ምንድነው በቃ ካልተጣላችሁ አይሆንም። በቃ ተውታ ትታረቁ ሂዱ። ሂድ ዘካርስ በቃ ዘካርስ ወሰማኝ አቺ እሺ እንዳነካው እናቴ በአርባ ቀኔ ክርስትና ያስነሳችኝ ወንድ ልጅ ወለድኩ ብላ ነው። እሺ እንደዚህ ምናምን ያልፎከረ። ኧረ ዊና በእግዚአብሔር ሰው እልህ አታጋባ በማርያም ጭራሽ አንተም ዊና በእናትህ ለኔ ዘካርስ ራኪ አሁን ዞር በይ ከፊታችን ዞር በይ። ና ማውራት አለብን አሁን እናውራ። ዞር በይ በማርያም ዘካርስ
ዊና እሺ ና ዊና አጅዞር በይ እኔ ይኸውልሽ ራኪ እኔ ባንቺ ፊት ምንም አላረግም እኔ አሁን እንደዚህ ሰው በሚያየው ቪዲዮ ፊት በእህት ፊት እኔ ምንም አላረግም ካንተ ጋር እኔ ካንተ ጋር ሰው በሌለበት እንደ ወንድ ልጅ ነው የምታወራው ሰው በሌለበት ቦታ በቃ አሁን ራኪ ብራሱ ባትችል እናንተን ስንጣላ ማገላቀል ሰው ይያየ ምን አገባኝ እኔ ስለሰው ምን አገባኝ አይመለከት አይ ወንድ ልጅ ባህሪ ያለው ሰው አይ እሺ ወደ ዛሬ ነው እናንተ ነው ጉዴ ፈላ ህፃን አይለም በቀጠሮ ተጣሉ ኧረ በእግዚአብሔር እናንተ እኔ አባት ከዚህም በኋላ ለምትናገረው ቃላቶች ተጠንቀቅሽ መልጡ መሆኑን ከዚህም በኋላ አሳያለሁ እየሰማኝ ነው አይደል ለምትናገረው አማርኛ ከዚህም በኋላ ማጠነቀቅ ከሆነ እኔ እናንተ እዚህ ጋር የመጨረሻችን ነው እሺ እስካሁን እንደ ወንድ እያልክ ብዙ ነገር ስታወራ ሰምቻለሁ ወንድነቴን ከዚህም በኋላ አሳያለሁ እሺ አሁን እኮ እኔ ግራ የገባኝና እኔ የምፈልገው ነገር የለም ማለት ነው ዘካሪያስ እኔ የምፈልገው ነገር ሆነ እንድታሳየኝ አሁን እንደዚህ መናገር አያዋጣም በካሜራውን አጥፍሽ ጥሩ አይደል ካሜራውን ለምን ተጣጣፋው ለምን ልትጣላ ነው ለምታይ ነው ካሜራ ሲጠፋ ወይኔ አረ ተው ዘካሪያስ አንቺ ቪዲዮ እንዳፖስሽ ሰማሽ አይደል ለቪዲዮ መተሽ እዚህ ጋር እነሱ እንድታረቁ ነው ፈልገው አረ ማታስጨንቁኝ አንተ ምንድነው ማውራት አለብን በቃ ራኪ ባይ በጣም ይኸውልሽ እኔ ልሽ ከሰው ጋር አላማጣላት እኔ ደግሞ ላስታረቃችሁ ዘካስ ካሜራ ይበራል ላስታረቃችሁ መታረቅ አያስፈልግም በቃ መታረቅ አያስፈልግም ከእንደዚህ አይነት ሰው ጋር ምን አሁን አይደለም ምን ልሁን ነው የምትለው እሺ በቃ ተታረቁ ነው ላሳየህ እኮ ነው ዘካሪያስ እኔ ያን ነገር እንጋ ራኪ ፕሮፌሽናል አይደል በቃ ተውተኔ እኔ ሰላም እንድትፈጥሩ ነው በቃ ሰላም እነሱ ስለፈጠሩ ቢያንስ ተጸጸተ አንተ ይቅርታ ካልከው እንድታረቁ ነው እኔ ጠራውክ ዘካሪያስ ለምን አክት ታረጋለህ አሁን በእህት ፊት በሰው ፊት ለምን አክት ታረጋለህ እሷ የጠራች ልንደባደብ አይደለም ልንደባደብ ከፈለክ አንተ ጥራይ ወይኔ ይጠራል ያው እኔ አገሩን አላቆም አንተ ነው አሪፍ ቦታ መርጠህ ጥራይ ኧረ ቢና ጭራሽ አንተ ለጸብ ትጣራ እኔ ላስታረቃችሁ በቃ ካልተታረቃችሁ በቃ ይቀርታውት እኔ ራኪ የምሬ ነው ልሽ በእውነት እኔ አንቺን አክብሬ እኔ ምንም ለምን መጣቃጠገብ ምናምን አላልኩኝም ግን እኔ አንተን አንድ ነገር ልንገርህ በዚህ ጸባይ የምትቀጥል ከሆነ አያዋጣም በቃ አትሁን ስለኔ ጸባይ እኮ የምታውቀው ነገር የለም ኧረ አላውቅም ባላቅ ይሻለኛል እኔ በቤተሰብ ለመጣልኝ ሰይጣን ነው መሆን ሲጀምር አይደለም ዘካሪያስ በቃ ቢና በቃ ተውጣ በጣም ትግስቴ እያለቀ እኔ እንደዚህ ሰው ታግሼ አላውቅም እኔ ሰው እንደዚህ ሚዲያ ላይ የሚያቀኝ ሰው እኔ እንደዚህ አልጣላም ከሰው ጋር ግን እኔ ለልውስ አትክተተኝ እባክህ አንተ ራሱ ማለት እኔ ውስጥ ልውስ በጣም ላለመግባት እየሞከርኩ ነው እናንተ አትክተተኝ በእግዚአብሔር በቃ ተው አትታረቁ ዊና በቃ ሂድ ዘካሪያስ ሂድ ዊናም ሂዱ በቃ እኔ እየቻልኩ አይደለም ዘካሪያስ እኔ እግዚአብሔር ነው ማለት እኔ እናንተ ምን እንፈላለን ዊና አሁን እንደወንድ ልናወራ ነው ኪዞ ዊና ዘካሪያስ ዊና ለምንድን ነው እሺ ጣልከው ዝም በይ በቃ ዞር በይ ከዚህ ጋር እሺ አንተ እሷ ናት ዊና ዘካሪያስ ላፍት ከፍታለህ እኔ ላይ አንተ አታቀኝም እሺ አታቀኝም እሺ በእግዚአብሔር ወይኔ ዊና በእግዚአብሔር ዘካሪያስ በእግዚአብሔር አታቀኝም እሺ እኔ በእግዚአብሔር ወይኔ ወዴበላ እስማ ዊና ምን ሆናችሁ ነው እኔ እናንተ ዘካሪያስ በማርያም ብዬ እኔ እናንተ እናወራለን እሺ በመረን ይያለ በቃ እኔ እናንተ እናወራለን ዊና እንደወንድ ልጅ ነው ማውራት የምፈልገው ዊና ይኸውልህ እንደወንድ ልጅ ነው ማውራት እሺ ጀምር አንተ ዘኪ የኔ አስታራቂ እኔና ዘኪ ከታረቀን አንድ ወር ሆኖናል የልጅነቴ እንዴት ነሽ ከታረቀን ማለት ነው አንድ ወር ምናምን ሆኖናል ከታረቀን እና የኔ አስታራቂ ማንና ዊና ሳንቺስ ስንት ቀን ሆኖናል እሺ በቃ ይቅርታልሻለሁ ምንድነው በቃ እንዴ ታውረድ ግሯል በቃ ይወረድ በማርያም ተነስ እንዴ ወይኔ እና እንጀራ አለ ያባ ህሊና ቢወረስ በክፉ ትዝታ ልቦና የሻረ እኔ እስካሁን እናንተንም ፕራንክ ነው ያደረግናችሁ እንዴ? ከእኔ እንደዚህ ልብ ያመጣው ግን ራሱ ታርቃችኋል እናንተ
በቀጥንም ጠጅ ነኝ። ኧረ ማርያምን የመቼሽ ራኪ እግዚአብሔር እንደዚህ አይደረግም። እግዚአብሔር ነው እና ዊና ማለት ቆይ በጣም እኔ ዊና እኔ አንተን አልጠብቅም እንደዚህ እንዴ የኔ ውድ እህት በኋላ በጣም እግዚአብሔር ምናምን ያክብርልኝ። ማርያምን የኔና እሱ መጣላት አስጨንቋት እኔ የፊ ፕሮግራም ላይ ራሱ አላወራንም አትሉም? ተነጋግረን ማለት ነው በቃ እንዲጨነቁ ምናምን ስለፈለግን ነበረ። ራኪ የኔ ወርቅ ማርያምን ግን አትረቡም። የሆነ እንዴ አይደረግም ማርያምን ለማ እግዚአብሔር እኔ አሁን ዘካሪያስን እንደዛ ዲስሪስፔክት እያደረኩ ሳወራው ማርያምን እንደዚህ ለወንድሙ ምናምን አላዳለችም። እኔ እግዚአብሔር እኔ አሁን እህቴን እንደዚህ ብትናገርብኝ እግዚአብሔር እመታለሁ። እውነት ነው ማርያምን ትልቅ ሰው አስተዋይ ማርያምን በቃ ለኔም ለሱም ሳታዳላ ማርያምን ለሁለታችንም ሳታዳላ ያዝናል። ዛሬ ተይዛለች እኔ እናት ናዊና እኛ ግን እናት ትንሽ እዛ ነው ላይ እንዲምቶልታ አንቺ ግን ማርያምን የልብ ከኝ ይሰማኝ ግራ አንዴ እንደወደለ ኧረ በጣም አፈራረጥከኝ እኮ አሁን ወረስተ ነው የምታስደነግጡኝ። እኔን ምን አድርጊያችሁ ነው እናት እኔ እናት ስለሚቻል ነው ወድሻለሁ እናቴ። እኔም ወዳችኋለሁ። እኔ ዋናው መታረቃችሁ ነው። ስለተታረቃችሁ ነው ደስ በጣም የኔ ይደርሳል፣ ችግር የለውም ስለሚቻል። አመሰግናለሁ ይላል እናት ኑሪል። እስካሁን ግን ያመነች አይደለም እቺ ምንድነው? ኧረ ታርቀናል። ምሳን በላለ ነው ታርቀን። መቻችሁ ሰላም ሁኑልኝ ሁላችሁም። እንግዲህ ያው ይሄን ቤት ለዚህ ቤት አዲስ የሆናችሁ በሙሉ የገባችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዘኪ ራኪ በጣም የምወዳቸው ወንድምና እህቶቼ ናቸው። እግዚአብሔር ነው የምላችሁ። እኛም የምንወደው ወንድማችን ነው። ከቡታጅራ አዲስ አበባ ስመጣ ከነ ኤፍሬም ቀጥሎ እነሱ ጋር ነው ማርፈው፣ እነሱ ጋር ነው የምጫወተው። ምን ምለው ምርጥ እህትና ወንድሞቼ ናቸው። እግዚአብሔር ነው የምላችሁ። ይሄንን ቪዲዮ እኔን ብላችሁ የመጣችሁ ሰዎች ካላችሁ በሙሉ በእግዚአብሔር በምታመልኩት አምላክ ስም ይዣችኋለሁ። ሰብስክራይብ አድርጋችሁ ስትወጡ በእኔ ስም ሰብስክራይብ ያደረጋችሁ ንገሩኝ ኮሜንት ላይ። ሁላችሁም ወዳችኋለሁ። ኑሩልኝ።